አሜን ይለሆና ትንሣኤ አብሴ ሎምኪን ይሆና ሰገርተናስ ሞላን ኢየሱስም እናመን ኢየሱስን ነው የሚሆን ሎምብ ማሰቆን ዋሰገራ ማንደኮመን ሶፎንያስ ትንቢተ ሶፎንያስ ምዕራፍ 3 ከቁጥር 14 ያለውን ክፍል ነው የሚያነባው። በዚህ ክፍል ደግሞ እንደሚል መሪ ሐሳብ ላይ የእግዚአብሔርን ቃል አካፍላችኋለሁ። ያም ደግሞ በፍጹም ልብ እግዚአብሔር ደስተኞች እንሆን የሚል ሐሳብ ላይ የእግዚአብሔርን ቃል ማካፈል ይወዳለሁ። ተይም ወሚያኮ ወደነ ዋን ሊረሞ ማንንኮና ዮክልቾ ዋሰውት ከበልን በጣን ሶሞክ ትንቢተ ሶፎንያስ ምዕራፍ 3 ቁጥር 14 እስከ ከተቻለ እስከ 20 ወይም 19-18 ቁጥር ያለውን ክፍል አነባለሁ እና ሆሪሚያኮ ወደነ ዋን ሊረምኖና ዮልቾ ዋሰገር በጣን ሶሞክ ጎንቶ ሳዳን በጣን ሶሞክ ኤለሰጌ አማንን ዮ ሐሳባን ቴም ከበልን ዋይ ወደን ቡክልቾን መሮመን ይወኮክ ከበጋን ዋሰገር ወጮልቾን ዲሃ ኪድና ይገና ከበይ በጣን ሶምና ኩ ኢየሱስ ቀራንች ባል ቢከን ና ኢየሱስ ቢከን ለጌ አሽሮይስ ከበል ሄቤ ወጨም ኩዮክ ና ወደም ሎበካን ኡልታ ኮታ የኒሰም ካኡላ ወጮ ከኔ ሎበካም ደናምስ ማን ዱምሽ ደምበን ዮንተከ ዋ ኪኖ ቢከን ዋ ሎንሳ ገለጦም ኪኖ ዮ ዋ ጫክ ቢከን ዋ ሎንሳ ገለጦም ዋ ኢንሎም ቢሆን ግን ከባ ኢንን ዋ ወጮልሽ ደናምስ መጨሴም ና ካ ሰሰም ቢዮንም ዮ ሰስጥስ ቀናበባ ሰሰም ቢዮንም ዮ ሐሳብ በጣንሶም ኤለሰክ ቢዮን ዮ ሰውቴ መከት ሰውቴ ጠኑምለስ አካፈሎ ማቲስ ሎአፌቤን ዮ ሰውቴ ጠኑምለስ መግረም በጣንሴን ሞከሮም ትንቢተ ሶፎንያስ ምዕራፍ 3 ቁጥር 14 እንዲህ ይላል። ጽዮን ልጅ ሆይ ዘምር፣ እስራኤል ሆይ እልል በል፣ የኢየሩሳሌም ልጅ ሆይ በፍጹም ልብሽ ሐሴት አድርግ፣ ደስም ይበልሽ። እግዚአብሔር ፍርድሽን አስወግዷል፣ ጠላትሽንም ጥሏል። የእስራኤልም ንጉሥ እግዚአብሔር በመካከልሽ አለ። ከእንግዲህ ወዲህ ክፉ ነገርን አይታይም። በዚያ ቀን ለኢየሩሳሌም ጽዮን ሆይ አትፍሪ፣ እጅሽንም ይዟል። አምላክሽ እግዚአብሔር በመካከልሽ ታዳጊ ኃያል ነው። በደስታ ባንቺ ደስ ይሏል፣ በፍቅርሽ ያርፋል፣ በእልልታም በአንቺ ደስ ይሏል ይባላል ይላል። ቀጥላ የኮኪና ናበበ ዘካርያስ ትንቢተ ዘካርያስ ምዕራፍ 9 ቁጥር 9ን ብቻ አነባለሁ። ትንቢተ ዘካርያስ ቁጥር 9 ምዕራፍ 9 ቁጥር 9 አንቺ የጽዮን ልጅ ሆይ እጅግ ደስ ይበልሽ፣ አንቺ የእስራኤል ልጅ ሆይ እልል በይ። እነሆ ንጉሥ ጻድቅና አዳኝ ነው። ትሑትም ሆኖ በአህያይቱ ግልገል በውርንጫይቱ ላይ ተቀምጦ ወደ አንቺ ይመጣል። ሰርጋለውንም ከፍሬው ፈረስ ከኢየሩሳሌም አጠፋለሁ፣ የሰልፍም ቀስት ይሰብራሉ እያለ ይቀጥላል። ግን ዋና ኮት ያደረኩት ሐሳብ አንቺ የጽዮን ልጅ ሆይ እጅግ ደስ ይበልሽ፣ አንቺ የኢየሩሳሌም ልጅ ሆይ እልል በይ። እነሆ ንጉሥሽ ጻድቅና አዳኝ ነው፣ ትሑትም ሆኖ በአህያው በውርንጫይቱ ግልገላ በውርንጭቱ ላይ ተቀምጦ ወደ አንቺ ይመጣል የሚል ነው። ቀጥሎ ሉቃስ 2:10 ያለውን ክፍል አነብቤ ከዛ በኋላ ሐሳቡን አንድ አድርጌ መናገር ይወዳሉ።